ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው በሰው ልጅ ታሪክ ውስጥ ትልቁን ጥያቄ የሚጭሩ ሁለት ታላላቅ ስልጣኔዎችን ነው። ለመሆኑ አንድ ስልጣኔ የደረሰበት ሳይታወቅ እንዴት ከምድረ ገጽ ሊጠፋ ይችላል? ዛሬ በሚሊዮን የሚቆጠሩ ሰዎችን የሚያስተናግዱ ከተሞቻችን ነገ በድንገት በባህር ቢዋጡ ወይም ደግሞ በጫካ ቢሸፈኑ ምን ሊሰማን ይችላል? ይህ ዝም ብሎ የፊልም ታሪክ እንዳይመስላችሁ። ዛሬ የምንነግራችሁ በአንድ ቀን የጠፋችው አትላንቲስንና ለዘመናት በጫካ ተሰውራ የቆየችውን አንኮር ዋትን ነው። እነዚህ ሁለት ቦታዎች ስለ ሰው ልጅ ጥንካሬና ደካማነት የሚነግሩን አስደንጋጭ ምንነት አላቸው። ታሪካችን የሚጀምረው ከታላቁ የግሪክ ፈላስፋ ከፕላቶ ነው። ፕላቶ ከክርስቶስ ልደት በፊት በ360 ዓመት ዓለም ገደማ በጻፋቸው መጽሐፎች ላይ ይህች ሀገር ስለነበራት ግርማ ሞገስና ስለደረሰባት አስደንጋጭ ጥፋት በዝርዝር አስፍሯል። እንደ ፕላቶ አባባል አትላንቲስ የተገኘችው በአንድ ወቅት ግብፅን ይጎበኝ በነበረው የግሪክ የሕግ ባለሙያ ሶሎን አማካኝነት ነው። የግብፅ ካህናት ለሶሎን እንዲህ አሉት፣ እናንተ ግሪኮች ስለ ጥንቱ ታሪክ ምንም አታውቁም። ከእናንተ በፊት የነበረችውንና በታላቅነቷ ተወዳዳሪ ያልነበራትን አትላንቲስን ረስታችኋታል አለው። አትላንቲስ የት ነበር የምትገኘው? ፕላቶ ቦታዋን ሲገልጽ ከሄርኩለስ ምሰሶች ባሻገር ይላታል። ይህች ቦታ ዛሬ ጂብራልታር ተብሎ የሚጠራውና ሜዲትራኒያን ባህርን ከአትላንቲክ ውቅያኖስ ጋር የሚያገናኝ ጠባብ መስመር ነው። ከዚህ መስመር ባሻገር በአትላንቲክ ውቅያኖስ እምብርት ላይ ይህች ግዙፍ ደሴት ትገኝ ነበረ። ሀገሪቱ በባህር አምላክ በፖሳይደን የተቆረቆረች ስትሆን አምላኩ ደሴቷን ለ10 ልጆች አከፋፍሏታል። የመጀመሪያውና የበኩር ልጁ አትላንስ ሲባል ስለነበረ ደሴቷን በዙሪያዋ ያለው ውቅያኖስ በእሱ ስም አትላንቲስና አትላንቲክ ተብለው ተሰየሙ። የከተማው አቀማመጥ እጅግ አስደናቂ ነበረ። መሃል ላይ ካለው ዋናው የየብስ ክፍል ጀምሮ በዙሪያዋ 3 የውሃ 2 የመሬቱ ክበቦች ነበሯት። እነዚህ ክበቦች እርስ በርሳቸው በድልድይና በዋሻዎች የተገናኙ በመሆናቸው መርከቦች እስከ ከተማዋ መሃል ድረስ ዘልቀው መግባት ይችሉ ነበረ። በከተማዋ መሃል ለፖሳይደን የተሠራ ታላቅ ቤተ መቅደስ ነበረ። ግድግዳዎቹ በብር ተለብጠው ጣሪያው ደግሞ በዝሆን ጥርስና በወርቅ ያጌጠ ነበረ። አትላንቲሶች ኦሪካልኩም የሚባልና እንደ እሳት የሚቀላ ውድ ብረትን ይጠቀሙ ነበረ። ይህ ብረት በወቅቱ ከወርቅ ቀጥሎ ውድ የሚባልና ለከተማዋ ቅጥሮች ውበትን የሚሰጥ ነበረ። ስልጣኔያቸውም ቢሆን ከዘመኑ እጅግ የላቀ ነበረ። በከተማዋ ውስጥ ሰው ሰራሽ የውሃ ቧንቧዎች፣ የሞቀና የቀዘቀዘ ውሃ የሚሰጡ ምንጮችና ግዙፍ የፈረስ መጋለቢያ ሜዳዎች ነበሩ። ንግድና ግብርና በከፍተኛ ሁኔታ የበለጸጉ በመሆናቸው ሕዝቡ በቅንጦትና በምቾት ይኖር ነበረ። ነገር ግን ይህ ሁሉ ሀብትና ሥልጣን ውሎ አድሮ የአትላንቲስን ሰዎች መለወጥ ጀመረ። መጀመሪያ ላይ ቅንና ታማኝ የነበሩ ነዋሪዎች ቀስ በቀስ በስግብግብነትና በትዕቢት ተሞሉ። ለሰላም የነበራቸው ፍላጎት ጠፍቶ ዓለምን የመቆጣጠር ጉጉት አደረባቸው። ሰራዊታቸው አውሮፓንና አፍሪካን እስከ ግብፅና ጣሊያን ድረስ ወረረ። በዚህም ወቅት ነው የጥንቷ አቴንስ ወይም ደግሞ ግሪክ ተነስታ ወራሪውን የአትላንቲስ ሰራዊት ድል ያደረገችው። ታሪኩ በዚህ አያበቃም። የአትላንቲስ ሰዎች ከፈጣሪ በተሰጣቸው ስጦታ መባለግ ሲጀምሩና ከመንፈሳዊነት ሲርቁ የጥንት አማልክት መሪ የሆነው ዜውስ ሊቀጣቸው ወሰነ። አማልክቱን ሰብስቦ ፍርዱን አስተላለፈ። ከዚያም በምድር ላይ ታይቶ የማይታወቅ ታላቅ መቅሰፍት ወረደ። ምድር በከፍተኛ ሁኔታ ተናወጠች። ሰማዩ በደመና ተሸፈነና ግዙፍ የባህር ማዕበል ደሴቷን መታት። በአንድ ቀንና በአንድ ሌሊት ውስጥ ታላቋ አትላንቲስ ከነ ታሪኳና ከነ ሀብቷ ወደ ውቅያኖስ ጥልቀት ሰመጠች። ያ ሁሉ ስልጣኔ ጠፍቶ የቀረው ጭቃማ ውሃና ታሪክ ብቻ ሆነ። ዛሬ ላይ ሆነን ስናስበው አትላንቲስ በእውነት ነበረች ወይስ የፕላቶ የፈጠራ ታሪክ የሚለው ጥያቄ ትልቅ ቦታ አለው። ሳይንቲስቶችና አሳሾች ላለፉት 100 ዓመታት አትላንቲስን ፍለጋ ብዙ ደክመዋል። አንዳንዶች
በባህር ስር የተገኙ እንደ ቢኒሮድ ያሉ ድንጋዮች የአትላንቲስ ቅሪት ናቸው ይላሉ። ምንም እንኳን እስካሁን አትላንቲስ መገኘቷን የሚያረጋግጥ ተጨባጭ ማስረጃ ባይኖርም ታሪኳ ግን ለሰው ልጅ ትልቅ ትምህርትን ይሰጣል። ትዕቢትና ስግብግብነት ታላላቅ ስልጣኔዎችን እንኳን ሳይቀር እንዴት ወደ ጥፋት እንደሚመራ ያሳየናል። አትላንቲስ ምናልባት በውቅያኖስ ስር ተቀብራ ተጠብቀን ይሆናል፣ ወይም ደግሞ በሰዎች ልብ ውስጥ እንደ ተረት ትቀጥላለች። ነገር ግን አትላንቲስ ተረት ናት ብለን ከመደምደማችን በፊት አንድ ጥያቄ እንጠይቅ። አንዲት ታላቅ ከተማ ከነ ግርማ ሞገሷ ለዘመናት ተደብቃ መቆየት ትችላለችን? ለዚህ ጥያቄ ምላሹን የምናገኘው ወደ ካምቦዲያ ጥቅጥቅ ያሉ ጫካዎች ስንጓዝ ነው። ከአትላንቲስ በተቃራኒ ይህች ከተማ ተረት ተብላ ስትታማ ቆይታ በመጨረሻ ግን እውነት ሆና የተገኘች ድንቅ ሥራ ናት። አሁን ደግሞ የሚወስዳችሁ ወደ ደቡብ ምስራቅ እስያ ወደ ካምቦዲያ ጥቅጥቅ ያሉ ጫካዎች ውስጥ ነው። እዚያ ውስጥ በሰው ልጅ እጅ ከተሰሩ እጅግ ግዙፍና አስደናቂ የሃይማኖት ሕንፃዎች መካከል ቀዳሚ የሆነው አንኮር ዋት ይገኛል። ይህ መቅደስ እንዴት ተሰራ? ለብዙ ዘመናት በጫካ ተውጦ እንዲጠፋ ያደረገው ምስጢርስ ምንድን ነው? ታሪኩ የሚጀምረው በ12ኛው ክፍለ ዘመን መጀመሪያ ላይ ነው። በወቅቱ ካምቦዲያን ያስተዳድር የነበረው ኃያሉ የክሜር ንጉሥ ዳግማዊ ሱሪያውርማን ነበር። ንጉሡ ስልጣን ላይ እንደወጣ የራሱን መታሰቢያና የአማልክት መኖሪያ የሚሆን ታላቅ መቅደስ ለመገንባት ወሰነ። አንኮር ዋት መጀመሪያ ላይ የተገነባው ለሂንዱ አምላክ ለቪዥኑ ክብር ነበር። እንደ ቪዥኑ እምነት ቪዥኑ የዓለም ጠባቂ አምላክ ነው። ንጉሡ ይህን ሕንፃ ሲያስጀምር ተራ ቤተ መቅደስ እንዲሆን አልፈለገም። የዓለምን መሃል ወይም የሜሩ ተራራን እንዲመስል አድርጎ ነው ያስገነባው። ሜሩ ተራራ በሂንዱዎችና በቡድሂስቶች እምነት የአማልክት መኖሪያ እንደሆነ ይታመናል። አሁን ደግሞ ወደ ግንባታው ምስጢር እንግባ። አንኮር ዋት ከ162 ሄክታር በላይ መሬት ላይ ያረፈ ነው። ይህ ማለት ወደ 300 የሚጠጉ የእግር ኳስ ሜዳዎችን በአንድ ላይ እንደማገናኘት ማለት ነው። ይህን የሚያክል ግንባታ በዚያ ጥንታዊ ዘመን እንዴት ተሰራ? ሳይንቲስቶች እንደሚሉት ለግንባታው ከ5 እስከ 10 ሚሊዮን የሚሆኑ ግዙፍ የድንጋይ ብሎኬቶች ጥቅም ላይ ውለዋል። እያንዳንዱ ድንጋይ እስከ 1.5 ቶን ይከብዳል። የሚገርመው እነዚህ ድንጋዮች የተገኙት ከመቅደሱ 50 ኪሎ ሜትር ርቀት ላይ ከሚገኝ ተራራ ላይ ነው። ያኔ እንደ ዛሬ መኪና ሳይኖር እነዚህን በሚሊዮን የሚቆጠሩ ድንጋዮች እንዴት አመጧቸው? ተመራማሪዎች በቅርቡ በደረሱበት ግኝት ጥንታዊ ግንበኞች ሰው ሰራሽ የውሃ ቦዮችን በመስራት ድንጋዮቹን በታንኳ ወይም በጀልባ እያጓጓዙ ያመጡ እንደነበር አረጋግጠዋል። ይህም የኬምር ኢንጂነሮች ምን ያህል የረቀቀ ዕውቀት እንደነበራቸው ያሳያል። የአንኮር ዋት ግንበኞች በድንጋይ ሥራ ብቻ ሳይሆን በጠፈር ሳይንስ እጅግ የላቁ ነበሩ። አብዛኞቹ የሂንዱ መቅደሶች ወደ ምስራቅ ሲዞሩ፣ አንኮር ዋት ግን ወደ ምዕራብ ነው የሚዞረው። ለምን? ምዕራብ የፀሐይ መጥለቂያ ስለሆነና ከሞት ጋር ስለሚያያዝ መቅደሱ የንጉሡ መቃብር ጭምር እንዲሆን ታስቦ እንደተሰራ ይገመታል። ሌላው እጅግ አስደናቂው ነገር ኢኩኖክስ ተብሎ በሚጠራው ቀን ማለትም ቀንና ሌሊት እኩል በሚሆንበት ወቅት ፀሐይ ስትወጣ በትክክል ከመቅደሱ ማዕከላዊ ታወር አናት ላይ ትታያለች። ይህ በአጋጣሚ የሆነ ሳይሆን በጥንቃቄ በሂሳብ ተሰልቶ የተሰራ ነው። ይህን የመሰለ ትክክለኛነት ዛሬ ባለው ቴክኖሎጂ እንኳን ለመስራት እጅግ አስቸጋሪ ነው። ወደ መቅደሱ ውስጥ ስንገባ ደግሞ በግድግዳዎቹ ላይ እጅግ ማራኪ የሆኑ ቅርጾችን እናያለን። በመቶ ሺዎች የሚቆጠሩ የሰዎችና የአማልክት ምስሎች ተቀርጸዋል። አብሳራ የተባሉ ሰማያዊ ጨፋሪዎች ምስሎች በሺዎች የሚቆጠሩ ሲሆኑ እያንዳንዱ ምስል የተለያየ የፀጉር አሰራርና ጌጣጌጥ አለው። በተጨማሪም የሂንዱ ታላላቅ ታሪኮች ለምሳሌ የወተት ባህርን መግፋት ቻሪንግ ኦፍ ዘ ኦሽን ኦፍ ሚልክ የሚለው አፈ ታሪክ በዝርዝር ተቀርጾ ይገኛል። እነዚህ ቅርጾች ዝም ብለው ለጌጥ ሳይሆኑ የጥንቱን የኬምር ሕዝብ የአኗኗር ዘይቤ፣ ጦርነታቸውንና ሃይማኖታዊ እምነቶቻቸውን የሚተርኩ የድንጋይ ላይ መጻሕፍቶች ናቸው። በ12ኛው ክፍለ ዘመን መጨረሻ አካባቢ ዳግማዊ ጃያቫርማን የተባለ ንጉሥ ስልጣን ሲይዝ የመንግስቱን ሃይማኖት ወደ መሃያና ቡዲዝም ቀየረው። በዚህ ምክንያት አንኮር ዋት ከሂንዱ መቅደስ ወደ ቡዲስት መቅደስ ተቀየረ። እስከ ዛሬም ድረስ
በውስጡ ብዙ የቡድሃ ምስሎች ይገኛሉ። ታዲያ ይህ ሁሉ ግርማ ሞገስ የነበረውና በወቅቱ የዓለም ትልቁ ከተማ የነበረው አንኮር ከ1 ሚሊዮን በላይ ሕዝብ ይኖርበት ነበር ተብሎ ይገመታል። ለምን ጠፋ? በ15ኛው ክፍለ ዘመን አካባቢ የኪሜር ግዛት እየተዳከመ መጣ። በጎረቤት ሀገራት ጥቃትና በአየር ንብረት መለዋወጥ፣ በከፍተኛ ድርቅና ጎርፍ ምክንያት ሕዝቡ ከተማዋን እየተወ ወጣ። ጫካውም ቀስ በቀስ ከተማዋን ዋጣት። ለ400 ዓመታት ያህል አንኮር ዋት በዓለም ተረስቶ በዝምታና በዛፎች ተሸፍኖ ቆየ። እንደ አውሮፓውያን አቆጣጠር በ1860 ሄንሪ ሙሆት የተባለ ፈረንሳዊ አሳሽ በጫካው ውስጥ ሲጓዝ በአጋጣሚ እነዚህ ግዙፍ ግንቦች አገኘ። ሙሆት ለዓለም ባሰራጨው ዘገባ አንኮር ዋት ከግሪክና ከሮማውያን ሥራዎች በላይ እጅግ አስደናቂ እንደሆነ መሰከረ። ከዚያም በኋላ ነው ዓለም አይኑን ወደ ካምቦዲያ የመለሰው። ዛሬ አንኮር ዋት የካምቦዲያን ኩራትና ብሔራዊ ምልክት ነው። በሀገሪቱ ባንዲራ ላይ ምስሉ ይገኛል። በዩኔስኮ የዓለም ቅርስነት የተመዘገበ ሲሆን በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን ይስባል። ነገር ግን አሁንም ድረስ በጫካው ውስጥ ያልተገኙ በመቶዎች የሚቆጠሩ ሌሎች መቅደሶች እንዳሉ ይገመታል። አንኮር ዋት የሰው ልጅ ጥበብ፣ ትጋትና እምነት ውጤት ነው። በጥንታዊ መሳሪያዎች የተገነባ ይህ ግዙፍ ድንቅ ሥራ ዛሬም ድረስ እኛን ማስደመሙን ቀጥሏል። እንግዲህ የአትላንቲስና የአንኮር ዋት ታሪኮች ዛሬ ለእኛ ምን ያስተምሩናል? አንደኛው ትምህርት ትዕቢት ለጥፋት ነው። አትላንቲሶች በደረሱበት የቴክኖሎጂ እድገትና ሀብት ሲኮሩ፣ ተፈጥሮ ግን በአንድ ቀን አጠፋቻቸው። ይህም የሰው ልጅ ምንም ያህል ቢሰለጥን ከተፈጥሮና ከፈጣሪ ሕግ በታች መሆኑን ያስተምረናል። ሁለተኛው ትምህርት እውነት አይቀርም። አንኮር ዋት ለ400 ዓመታት በጫካ ተሸፍኖ ቢቆይም በመጨረሻ ግን እውነቱ ወጣ። ይህ የሚያሳየን ዛሬ ተረት ነው ብለን የምናጣጥላቸው ብዙ ታሪኮች ነገ በቁፋሮ ተገኝተው ዓለምን ሊያስደንቁ እንደሚችሉ ነው። ታሪክ ሁልጊዜም የምትደገም ናት። ጥበበኛ ሰው ደግሞ ካለፈ ታሪክ ይማራል። የዛሬው ዝግጅታችን ይህንን ይመስል ነበረ። እናንተስ አትላንቲስ አንድ ቀን እንደ አንኮር ዋት ተፈልጋ ትገኝ ይሆን ወይስ ለዘላለም ተረት ሆና ትቀራለች? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ሰላም ቆዩ።